ሴዶ ማርሻል ወደ ሪንጉ ከመግባቱ በፊት አላሁ አክበር ብሎ ይገባል። ሰውነቱ ከብረት ነው የተሰራው። ማንንም የማይፈራ ጀግና ነው። ብራዘር ይሄን ውድድር ብታቆም ይሻላል። አይ አላቆሙም እፋለማለሁ ምትል ከሆነ ደግሞ ብዙ ዶክተሮች እዛ መገኘት አለባቸው። የአጥንት ዶክተር አንድ፣ ሁለተኛ የጭንቅላት ዶክተር፣ አስፈላጊ ከሆነ ደግሞ የሬሳ መሸጫ መደብሮች እዛ ሊገኙ ይገባቸዋል። ሴዶ ማርሻል እስቲ ፖ ፖ ፖ እስቲ ፖ ፖ ፖ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይህንን ሪያሊቲ። ይኸውልህ ብራዘር፣ እኔ ጨዋታውን ልጫወት ሳይሆን ልቀይር ነው የመጣሁት። አታዩም እንዴ? የቻሌንጁ ዓለም እየተቀየረ በቃ ህዝቡን ምንም እንደማያውቅ እንደሞኝ አድርጎ ነው የሚያየው። የኢትዮጵያ ህዝብ ግን ምን ነው እንደ ኢትዮጵያ ህዝብ የዋህ እንደ ኢትዮጵያ ህዝብ በቃ ዝም ብሎ በቃ የሚነዳ ነው አይቻልም። very condescending, very patronizing። ግን ህዝቡ አያውቅም። እንደነገርኩ ነው 99.9 የኢትዮጵያ ህዝብ ማርሻል አርት ምን እንደሆነ ስፔሻሊ ደግሞ ሚክስ ማርሻል አርት እና በቃ እድሉን ትክክለኛ ፋይት ለሚያሳዩ ሰዎች እንስጣቸው። የተጨማለቀች የባሰ ጭምልቅናውን ማበረታታት የለብንም። ሴዶ is now like a spoiled brat። በመጀመሪያ MMA ፋይት ዴቢው 10 ሚሊዮን ብር ይፈልጋል። ስታስቡት ሴዶ 10 ሚሊዮን የሚያውቅ ይመስላችኋል? ስንት ዜሮ እንዳለው I don't think so። የሆነ ሰዓት ላይ እኮ እንዲያውም እሱ ከሶማሌው ጋር ፋይት ላይ ያደረግ ሲል ይሄ መልእክት ለሶማሌ ሰውዬ እኔ ራሴ በቃ አላ ሴዶ ባይመቸኝም ፌክ ነው ብዬ ባስብም የሀገራችን ልጅ ነውና ሰፖርት አደርገዋለሁ አስተምረዋለሁ ብዬ ራሱ አስቤ ነበር። now I just realized ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። እንግዲህ ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምችለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበልክ ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ካሪየር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን። ለሀገር ምናምን ያልከው በራስህ ምንም ሳትተማመን እንደሆነ አሁን ገብቶናል። you have no belief in yourself in your martial arts skill። ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈስ ይወጣ I think ማንም ሰው መስማት ያለበት አይመስለኝም። እኛ I've been waiting night and day praying to God that he allows me to break your leg። ግን አይገባም በዛ አይነት መድረክ ውስጥ ፋይት ለማድረግ ኦፖርቹኒቲው እኛም ለህዝቡ የተሻለ ፋይት እናሳያለን። in the meantime I want everyone to know it was Sedo that backed out of this። እሱ ነው ከዚህ በፊት እሱ ነው ፋይት እንደሚሸነፍ ስላወቀ የሚችለውን ያህል ብር ለማጠራቀም ሞክሮ አንሪሊስቲክ በሆነ መንገድ ይሄ ነገር እንዳይከናወን ያደረገው። መላው ህዝብ ፊት ለፊት I'm telling you guys I am ready for the fight no matter what happens። እኔ ተቀብዬዋለሁ። ምንም አይነት ፕሪሬኩዚት የሆኑ ነገሮች ያስቀመጥኩት የለም። ይሄን ያህል ክፈሉኝ እንደዚህ አድርጉልኝ አላልኩም። ኦልሬዲ በቀረበው መስፈርት ተስማምቻለሁ። but all of the sudden ሚስ ሴዶ ሊዋጥለት አልቻለም። because የመጀመሪያው ፋይት እንደ ሪታየርመንት ፋይት ነው ትሪት እያደረገ ያለው። በዛ ምክንያት ከሴዶ ጋር ያለው ፋይት ቀርቷል። አበሻ ይኸውላችሁ ዛሬ ይኸው 15 ኪሎ ቁርጥ ነው የምበላው ፍየል ጠዋት። ለምን እንደምበላ ታውቃላችሁ? የኤምኤምኤ ውድድር ከኢትዮጵያ ውጪ ሌላ ከሩሲያ እየመጣልኝ ስለሆነ ለብላ ብዬ ነው እየበላው ያለሁት። ቢስሚላህ የፍየል ቁርጥ 15 ኪሎ በጠዋቱ ቢስሚላህ። ያው አዳብ መኖር አለበት ስንበላ በሁለት ጣታችን ብቻ ቢስሚላህ። ዛሬ አበሻ 10 ኪሎ ቁርጥ የፍየል ቁርጥ ነው የምበላው። እንግዲህ ሰሞኑ ያው መብላት አለብኝ ታውቃላችሁ። እናንተ በምክንያት እንደሆነ ታውቃላችሁ። መብላት አለብኝ አይደል? ልብላ እንጂ ቢስሚላህ ቢስሚላህ ብለን የፍየል ቁርጥ ነው ይሄ። በስነ ስርዓት ነው የምንበላው። ሙስሊም አደብ አለው ሲበላ፣ ሙስሊም አደብ አለው። በስነ ስርዓት እንበላለን። ግን 10 ኪሎ ነው ጸጭ ማለት ነው። ቢስሚላህ ቢስሚላህ ሴዶ ጆኒ ቢያሸንፍስ ስፖርት የሚሆነው አይታወቅም። ጆኒ ቢያሸንፍስ ሴዶ ጆኒ ወይም እንቁራሪቷ ወይም በቀሉ ልታሸንፈው የሚችለው ሹሩባ ተሰርቶ ከመጣ ነው።
ያቺን ጉንጉኗን ያቺ ሹሩባ ተሰርቶ ከመጣ ታሸንፈኛለህ። አርቂ በቃ እነዛ ነገር ስለዚህ ሻፉ ስለምንባል ተወሱሽ ማለት ነው። በዛ ይወጣ ልታሸንፍ ይችላልሽ። ስማ ዳጫዋ ካሻፈርኩ በኋላ እኔ ነው ናቸው። ቆንጆ ነው እኮ ደግሞ ሹሩባ ሲሰራ በቀኑ ከኔ ጋር ልትደባደቢ ስትመጪ እንደዚህ ነው ሹሩባ ተሰርተሽ መምጣት ያለብሽ። ለምን በቃ ልታሸንፊ የምችይው እንደዚህ አማለሽኝ እንዲህ ቆንጆ ሆነሽ ስትመጪ ማሻአላ እንዴት እንደምታምሪ የኔ ማር እንዲህ ሆነሽ ነው እሺ መምጣት ያለብሽ። ከዛ በኋላ ጉድ ተሰርቼ ነበር ትያለሽ ማለት ነው። አገኘሽ በቁ የኔ ቆንጆ የኔ ማር አበሻ የሚክስር ማርሻል አርቱ ንጉስ ዛሬ የሚገርም ሰልፍ ዲፌንስ ቴክኒክ ያሳያችኋል ማለት ነው። እንደዚህ ሲሰነዘርፍ እንዴት እንደምትከላከል ና ማንም እዚህ ገብቶ የሚወጣ አይደለም። አለ ወይ አለ አሳዛኝ ፈሱላ እኔ ላይ ሜም እየሰራች አስቸግራ ነበር። እቺ ዛሬ አንድ ቴክኒክ አሳያታለሁ። እዛው የቢጄጄ ቴክኒክ ነው ማሳያት። እዚህ ጋር እጇ እዚህ ከሆነ ይሄው እዚህ ገባላታል። ነይ ከዚህ በኋላ ሜመር ምናምን ከሴሎ ጋር ቀልድ ያለው ካርሽ ይጨርስ